hundreds of civilians have been killed. A hospital has also been hit. It followed. ጥቃቱ ቀጥሏል። ዛሬ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ እጅግ አስደንጋጭ ክስተት ተከስቷል። ቀጣናው በጦርነት ነበልባል እየተናወጠ ይገኛል። የአሜሪካና የእስራኤል ጥምር ኃይል ኦፕሬሽን ኤፒክ ፎርስ የተሰኘ መጠነ ሰፊ ጥቃት በኢራን ላይ ከፍተዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በመገደላቸው ተከትሎ ዓለም በስጋት ተውጣለች። ብሪታንያም ለጥቃቱ ቤዞቿን ለመስጠት ተስማምታለች። ዝርዝሩን አሁን አብረን እናያለን። ጥቃቱ የተጀመረው በድንገት ነው። የአሜሪካና የእስራኤል ዘመናዊ የጦር አውሮፕላኖች በቴህራን ላይ በፈጸሙት ጥቃት የኢራን መሪ ጨምሮ ከፍተኛ ደህንነትና የወታደራዊ መኮንኖች ተገድለዋል። ፕሬዝዳንት ዶናልድ ትራምፕ የዓለም እጅግ ክፉ ሰው ሞቷል ሲሉ ገልጸዋል። ሆኖም ጥቃቱ በንጹሃን ላይ ከፍተኛ ጉዳት አድርሷል። በቴህራን የሚገኙ ሆስፒታልና የሴት ትምህርት ቤቶች በመመታታቸውን ተነግሯል። በመቶዎች የሚቆጠሩ ንጹሃን ህይወታቸው አልፏል። ሌላው አስገራሚ ዜና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የአሜሪካው ጦር በብሪታንያ ወታደራዊ ካምፖች በመጠቀም የኢራን ላይ ጥቃት እንዲሰነዘር መፍቀዳቸው ነው። ይህ ውሳኔ በብሪታንያ ፖለቲከኞች ዘንድ ከፍተኛ ተቃውሞ አስነስቷል። የኢራቅ ጦር ስህተት እየተደገመ ነው የሚሉ ድምጾች እየተሰሙ ነው። ኢራን ዝም አላለችም። በእስራኤል ቤተሸመሽ ከተማ ላይ በሰነዘረችው የሚሳኤል ጥቃት 9 ሰዎች ተገድለዋል። ውጥረቱ ወደ ጎረቤት ሀገራትን ተስፋፍቷል። በዱባይ፣ ኳታርና ባህሬን የሚገኙ የአሜሪካ ወታደራዊ ማዕከላት እና የንግድ ተቋማት ኢላማ ሆነዋል። የዱባይ አየር ማረፊያ ተመቷል። በሺዎች የሚቆጠሩ ቱሪስቶችም ተረብሸዋል። ይህን ተከትሎ የኢኮኖሚ ስጋት ምን ይመስላል የሚለውን ስናይ ዓለም አቀፉ የነዳጅ ገበያ እየራደ ነው። የዓለም 20% የነዳጅ የሚያልፍበት የሆርሙዝ ወሽመጥ በውጥረት ውስጥ ነው። ኢራን የነዳጅ ሻጭ መርከቦችን ማጥቃት ጀምራለች። የነዳጅ ዋጋ በአንድ በርሜል እስከ $100 ሊደርስ እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ፕሬዝዳንት ትራምፕ የዘመቻ 4 ሳምንት ሊወስድ እንደሚችል ተናግረዋል።